አሁንም ፊደላትን እየፈለጉ ይጽፋሉ? ከሆነ ፊደላትን መፈለግ ያቁሙና እንደ ባለሙያ መጻፍ ይጀምሩ። በዛሬው ቪዲዮ እጆቻችሁን በደንብ የምታፍታቱባቸውና ከጀማሪነት ወደ ከፍተኛ ደረጃ የሚያሸጋግሯችሁን 3 ምርጥ ዌብሳይቶችን እናያለን። ትኩረታችሁ ፍጥነት ላይ ብቻ ሳይሆን በጣት ልምምድና በትክክለኛ አቀማመጥ ላይ ይሁን። የመጀመሪያውን ትምህርት ዛሬውኑ በነፃ ለመጀመር ከታች ያለውን ሊንክ ይጫኑ። የመጀመሪያ ዌብሳይት ያለን በጣም አሪፍ ነው። ጣቶቻችን መጀመሪያ ላይ አኪዩሬሲ ላይ ነው ትኩረት ማድረግ ያለብን። እያንዳንዱ ፊደል ሳንሳሳት ታይፕ ማድረግ መቻላችንን ማየት ያለብን። ስፒድ በጊዜ ሂደት የሚመጣ ነው። እንደዚህ እያደረግን እያንዳንዱ ሌሰን ፕራክቲስ እናደርጋለን ማለት ነው። ሁለተኛ ዌብሳይት ደግሞ ታይፒንግ ክለብ ይባላል። በተመሳሳይ ሁኔታ ሰርች ባር ላይ መጣና ታይፒንግ ክለብ ብዬ እጽፋለሁ። ታይፒንግ ክለብ ብዬ ኢንተር እለዋለሁ። ደን እዚህ ጋር እንደምታዩት typingclub.com ይላል። እሱን ክሊክ አደርጋለሁኝ ማለት ነው። ክሊክ ካደረግኩኝ በኋላ ኢንተርፌሱ ይሄን ይመስላል። የታይፒንግ ክለብ ያው ታይፒንግ ክለብ ይላል። ደን ጌት ስታርትድ የምትለዋን እችኛዋን በተን ክሊክ አደርጋለሁ ማለት ነው። ደን ወደ እንደዚህ አይነት ኢንተርፌስ ይወስደናል ማለት ነው። እዚህ ጋር እንደምታዩቸው 1 2 3 እያለ በጣም ብዙ ነው። እያንዳንዱ ፕራክቲስ የምናደርግባቸው ሌሰኖች ናቸው። ከመጀመሪያው እንጀምራለን ማለት ነው። ክሊክ the lesson to begin ይለኛል። አንደኛውን የመጀመሪያው ላይ ክሊክ አደርጋለሁ። I hear you want to type like a pro. Let's start by setting up your finger positioning. Look at the F and J keys on your keyboard. You must always follow. Started.
ቪዲዮ ካለቀ በኋላ በቀጥታ ወደ ሌሰኖቹ ነው የሚወስደን ማለት ነው። እንደምታዩት ጣቶቻችንን ስክሪኑ ላይ በምናየው መሰረት ነው ማስቀመጥ ያለብን። እነዚህ ሁለቱ የግራና የቀኝ አመልካች ጣቶቻችን ኤፍ እና ጄ ላይ ይቀመጡና ሌሎቹ ጣቶቻችን ይከተላሉ ማለት ነው። ሶ ምንድነው የሚለኝ ታይፕ the F key using your left index። ሌፍት ኢንዴክስ ማለት የግራ አመልካች ጣታችን ማለት ነው። ኤፍን ክሊክ አደርጋለሁ። ደን በቀጣይ ታይፕ the J ይለኛል። ጄን ክሊክ አደርጋለሁ። ከጨረስን በኋላ ኮንቲኒው እንለዋለን ወይም ደግሞ ኢንተር ማለት እንችላለን። ኔክስት ስክሪኑ ላይ የሚያመጣልኝን ፊደሎች ታይፕ ማድረግ እጀምራለሁ ማለት ነው። ሶ ኤፍ እንካ ነው የሚለኝ። ኤፍ 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 ጄ ጄ ጄ ጄ ኤፍ። ልክ ስክሪኑ ላይ የሚያመጣልንን ታይፕ እናደርጋለን ማለት ነው። ልክ ስሳሳት ይኸው ቀይ ያበራልኛል። ልክ አይደለህም እያለኝ ነው። ሶ ኤፍ ነው መንካት ያለብኝ። ኤፍ ጄ ላይ ኤፍ ብደግም አሁንም ቀይ ያበራል። ልክ አይደለሁም ማለት ነው። ጄ ጄ ኤፍ ጄ ኤፍ ጄ ጄ ኤፍ ጄ ኤፍ እያደረግን ፕራክቲስ እናደርጋለን ማለት ነው። በጣም አሪፍ ነው። ጣቶቻችንን በደንብ ማለማመድ እንችላለን። ሶ እያንዳንዱ ሌሰን በጨረስን ቁጥር ኔክስት እያልን ወይ ኢንተርን እየነካን እንሄዳለን። አንድን ቁጥር ስንጨርስ ወደ ሁለተኛው ሌሰን እንገባለን ማለት ነው። ሶ እንደዚህ እያደረግን በቀን 10 ደቂቃ 20 ደቂቃ ፕራክቲስ ማድረግ እንችላለን ማለት ነው። ሶስተኛው እና የመጨረሻ ዌብሳይት ደግሞ ራታ ታይፕ ይባላል። ሶ በድጋሚ ሰርች ባራችን ላይ እንመጣለን። ራታ ታይፕ ብለን እንጽፋለን። ራታ ታይፕ ብለን ከጻፍን በኋላ ኢንተር እንለዋለን። ሶ መጀመሪያ ላይ የሚያመጣልንን ratatype.com የሚለውን ክሊክ እናደርጋለን። ደን ክሊክ ካደረግን በኋላ ወደ እንደዚህ አይነት ኢንተርፌስ ይወስደናል ማለት ነው። የራታ ታይፕ ኢንተርፌስ ይሄን ይመስላል። ሶ ይሄ ከሌሎቹ ለየት የሚያደርገው ምንድነው? ሰርቲፋይድ መሆን እንችላለን። የተለያዩ ቴስት የምናደርግባቸው ታይፒንግ ስኪላችንን ቴስት የምናደርግባቸው ነገሮች አሉት፣ ጌሞች አሉት። እያንዳንዱን ቼክ እናደርጋለን ማለት ነው። ሶ የመጀመሪያው ታይፒንግ ቱቶር የሚለውን ክሊክ እናደርጋለን። ካደረግን በኋላ እንደምታዩት ኤክሰርሳይዝ 1 ይላል። ስታርት የምትል በተን አለች። እሷን ክሊክ አደርጋለሁ። ደን ታይፕ የማደርጋቸውን ፊደላት እንደምታዩት ከላይ ያስቀምጥልኛል። ሶ እሱ በሚያስቀምጥልኝ መሰረት እኔ ታይፕ አደርጋለሁ ማለት ነው። ሶ ጄን ንካ ነው የሚለኝ። ጄን ታይፕ አደርጋለሁ። ደን ስጨርስ ኔክስት እለዋለሁ። አሁንም ኔክስት እለዋለሁ። ኤክሰርሳይዝ 1 ጨርሰናል። ኤክሰርሳይዝ 2 ይላል። ደን ስታርት እለዋለሁ። አሁንም ስክሪኑ ላይ በሚያሳየኝ መሰረት ታይፕ አደርጋለሁ ማለት ነው። ስፔስ እንካ ነው የሚለኝ። አሁን ባዶ ማለት ስፔስ ነው። ደን ጄ ጄ ስፔስ ስንጨርስ ኔክስት። ደን ኤክሰርሳይዝ 3 እያለ ይቀጥላል። እያንዳንዱን ኤክሰርሳይዝ በዚህ መሰረት ፕራክቲስ ማድረግ እንችላለን ማለት ነው። ይሄን የምናገኘው አንደር ታይፒንግ ቱቶር የምትለዋን ታብ ይሆናል ማለት ነው። በቀጣይ ታይፒንግ ቴስት ይላል። ክሊክ እናደርጋለን እሱን። ይሄ ደግሞ ምንድነው? 1 ደቂቃ ይሰጠናል። ሶ አጠር ያለ ፓራግራፍ ይሰጠንና ይሄን ፓራግራፍ ታይፕ እንድናደርግ ያደርገናል ማለት ነው። ሶ ታይፒንግ ስፒዳችንንም አኪዩሬሲያችንንም ክሮስ ቼክ የምናደርግበት ነው ማለት ነው። ሌላው ታይፒንግ ጌምስ የሚል አለ እዚህ ጋር እንደምታዩት። ሶ እሱን ክሊክ አደርጋለሁ። ሁለት ነገር ያመጣልኛል። ራታ ሹተር እና ራታ ሬስ የሚል ከሁለቱ አንዱ ደስ ያለን እንመርጣለን። ፎር ዘ ታይም ቢንግ ራታ ሹተር የሚለውን ፕሌይ እንለዋለን። አገን ፕሌይ የምትል በተን አለች። እሷን ክሊክ እናደርጋለን። አሁንም ፕሌይ የምትለዋን ክሊክ እናደርጋለን። ሶ ይሄ ደግሞ ምንድነው? ከላይ እንደምታዩት ፊደሎችን ይልክልኛል። እኔ እነሱን እያየው መጻፍ ነው የሚጠበቅብኝ ማለት ነው። ማን ይላል። ሶ ማን ብዬ እጽፋለሁ። አን ይላል። አን። ፋይል ይላል። ፋይል ብዬ ታይፕ አደርጋለሁ። ሺ፣ ሊድ፣ ባናና፣ ሂዝ እያለን እንደዚህ የሚያመጣልንን ቃላቶችን ታይፕ እናደርጋለን ማለት ነው። ሶ ይሄ በጣም ፎር አኪዩሬሲም ጣቶቻችንን በደንብ እንዲለምዱም ይረዳናል ማለት ነው እና ከሁለቱ ሞር የተሻለ
ፕራክቲስ የምናደርግበት ዌብሳይት ነው። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። የሶስቱንም ዌብሳይቶች ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። የምትፈልጉትን ሊንክ በመጠቀም ታይፒንግ ስኪላችሁን አሳድጉበት፣ ፕራክቲስ አድርጉበት። See you on the next video.